በሬው ሳር በልቷል አልበላም ነው እንግዲህ እዚህ ሀገር ትልቁ ጥያቄ። እንግዲህ የበሬ ስጋ ለመግዛት ስትወጡ ገበያ ላይ አይደል ግራስ ፌድ ከዛም በላይ ደግሞ ግራስ ፊኒሽ የተባለ ብዙ አይነት የእንትን አይነት አላቸው፣ የበሬ ስጋ አይነት አላቸው። ሀገር ቤት ግን የሀረር ሰንጋ ነው ወይስ ምናምን እያልን ነው አይደል የምንጠይቀው። ለማንኛውም ዛሬ በጣም የምወደው ገበያ ነው እንግዲህ ሄድኩት። በዓልም እየደረሰ አይደለ አይቤን ለመስራት እንግዲህ ለአንዳንድ ለቀናቶች የሚያስፈልገኝ ነገር ለመግዛት በጣም የምወደው ሱቅ ሄጄ ነበር። እንግዲህ እንደምታዩት ነው በጣም የምወደው አነስ ያለች ትንሽ እንግዲህ በእርግጠኝነት ሜሪላንድ ቨርጂኒያ ላይ ብዙዎቻችሁ ታውቁታላችሁ። እንደው አዲስ ለመጣችሁም እንደው ድንገት እግር ጥሏችሁም ለማታውቁት ነው። ማምስ ኦርጋኒክ ይባላል። አነስ ያለች ሱቅ ናት። እቃቸው በጣም ንጹህ፣ በቃ ምን ልበላችሁ፣ በጣም በአብዛኛው በተፈጥሮ ያደጉ ነገሮችን ነው የሚይዙት። ቺክናቸውን በጣም ነው የምወደው። የበሬ ስጋቸው እንዳልኳችሁ ስጋ የበላ ነው። የሀረር ሰንጋም ባይሆን ስጋ ማን ነው በሬው ሳር የበላ ነው። እንደዚህ ደግሞ ቆንጆ ንጹህ እንዴ ቃሉ ወዴት ሄደ? ንጹህ እጣን ስፈልግ ሰንደል ቆንጆ ስፈልግ የሚሄድበት ሱቅ ነው። እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ምክንያቱም ብዙ ከሀበሻ ሰዎች ጋር እዛም የማየት እንትን ስላለኝ ታውቁታላችሁ። ግን እንደው ለማታውቁት ያህል እንደው እኔ በጣም የምወደው ሱቅ ነው ብዬ ለማካፈል ነው። እንደዚህ እንደምታዩት መድኃኒት ስል ያው ኦቨር ዘ ካውንተር የሚሸጡ ሰፕሊመንቶች በጣም በቃ ለምንም ነገር አሁን ብዘረዝረው ማልጨርሰው ለብዙ ነገር ማግኘት ትችላላችሁ። እንደዚህ ውሃችሁን በሪቨርስ ኦስሞሲስ የተጣራ አልካላይን የሆነ ውሃችሁን ማስሞላት ትችላላችሁ። ሰፕሊመንቶች እንዳልኳችሁ እንደዚህ በጣም ቆንጆ ፕሮባዮቲክ ለራሳችሁም ለልጆቻችሁም የምትገዙበት ሱቅ ነው። ምገዛበት ሱቅ ነው። የራሴ ልምድ ነው እንግዲህ ማካፍላችሁ። እንደዚህ ደግሞ ዞር ስትሉ እንደኔ አጋጣሚ እንደዚህ ቆንጆ የሀገራችሁን መስቀል የምትመስል በር ላይ ልናንጠለጥላት የምንችል ጌጥ ታገኛላችሁ። እኔ በአጋጣሚ ነው ያየሁት እና በጣም ነው የገረመኝ። ግን ትቼው መሄድ አልቻልኩም። ይዤው መጥቻለሁ። የት እንደማደርገው አላውቅም። አንድ ነበረች የቀረችው፣ እሷን ይዣት መጥቻለሁ። እንደምታዩት ተፈጥሮአዊ የሆኑ ለጤናችን ለገታችን ቆንጆ የሆኑ ካምቡቻዎች ብቻ የማታውቁትና ሄዳችሁ ተገበያይታችሁ የማታውቁ ከሆነ ሞክሩት። በአካባቢያችሁ ማምስ ኦርጋኒክ ኒርሚ ብላችሁ ዩት። እኔ እንግዲህ ያው ለአይቤ የሚያስፈልገኝም በተር ሚልኬን በዚህ መልኩ ገዝቻለሁ። መልካም በዓል።